ባህር ዳር ጎንደር ቦታና ፎቅ ሰሩበት እንጂ ዱባይና አረብ ሀገር ሁካ ቤት ምግብ ቤት ከፈቱበት እንጂ ጀርመን ብራስልስ ተከፈተበት ምግብ ቤት እንጂ ለተራው ፋኖ ሸበጥና ተተኳሽ ጥይት አልገ ፋኖ $150 አንጋጦ ዲያስፖራውን ሲያይ የአብይ አህመድ ግን ቢሊየን ብር ባንክ ተኝቶለታል ብያችሁ ነበር። ያሳፍራል። የዋትና የሻቢያ ሰላዮች በአማራ ክልል ውስጥ ወርቅ ቤት ሁሉ አላቸው፣ ሆቴል አላቸው፣ ፎቅ አላቸው። ይሄንን ግን አስሮ አይወስድም። ብር ሸለቆን ይዞ አይወርስም። አዩን ሻልማትን አይዝም። ወልቃይትን አልያዘም፣ ራያን አልያዘም። ውሸት። የፋኖ መሪ የሚባል ኮልኮሌዎች የራሳቸውን ኑሮ የሚያቃኑ በነዘገየ በኩል ደግሞ ሴት እየቀረበላቸው እስከ ጫካ ድረስ የሚሄድላቸው በጎን ደግሞ ገንዘብ ተከፍሏቸው ሴቶች በቪዲዮ የሚቀርጿቸው የዝናቡ የቪዲዮ ምላስ ማውጣት ታይቷል። ሐቁ አሁን አሜሪካ ያሉ ሴተኛ ዳሪዎች በሙሉ ከጥቂቶች በቀር ፋኖን ያላገኘችው የለም። እየሄደች እኮ የምትደረግ ነው። ጫካ ውስጥ የሚገርማቸው የፋኖ መሪ የተባሉትን ዶላር ተሸክማ ሂዳ የወንድም ሚስት እኔም ማቃታለች ዳላስ ቴክሳስ 7 ልጅ የወለደች ጎጃም ውስጥ ሂዳ የፋኖ መሪ አግኝታ $37,000 ካሽ ሰጣ የመጣች ሴት አለች። ያን ፋኖ መሪ ለማግኘት ለመደከል ወሎ ውስጥ ይሄዳሉ፣ ጎንደር ውስጥ ይሄዳሉ። ሸዋ ውስጥ ይሄዳሉ። እነ መከታውን ለማግኘት እኮ የማይሄድ ሴት የለም። የአረብ ሀገር ተደርድራ ነው የምትሄደው፣ ገንዘቧን የሰራችውን ይዛ። እነ ዝናቡን ለማግኘት ያልሄደ ሰው የለም ጎጃም ውስጥ። ሴቶች አሜሪካን ሀገር የተባለ ነው $2,000 ሱፍ ይዛ ለመበዳት ትሄዳለች። ይህቺ ዲያስፖራ ሴት ነች። ሀቁ ይጋለጥ። ገና በስም ዝርዝር አመጣቸዋል። ሚሊዮነሮች ገንዘብ ሰበስባለህ፣ ለተራው ፋኖ ተተኳሽ አትገዛም፣ ጥቁር ክላሽ አትቀይርለትም፣ ለእግሩ ሸበጥ እኳ እሾ እንዳይወጋው እኳ አትገዛለት። ኮዳ ውሃ መጠጫ እኮ የላቸው። ቁምጣው ቅማል ይዞታል። ፀጉራቸው ስላደገ የሚላጩበት ሰዓት ምላጭ አጥተው የአማራ ፋኖች የ18 ዓመት ያልሞላቸው ልጆች ቅማል ይፈላባቸዋል። ሳሙን አጥተው ማበጠሪያ አጥተው ለአማራ ነፃነት የተከፈለ ዋጋ ነው። እነሱን ደግሞ የሚቀናቅናቸውን ከወያኔ ጋር አልሰራም ብለው በሙሉ ያመፁባቸውን ደግሞ ምን ያደርጋሉ? በሙሉ ዋሸራ ላይ ያስረዋል። ምዕራብ ጎጃም ውስጥ ወደ 17 እስር ቤት ከፍተዋል። ከነዝናቡ ጀምሮ እነዘመን እስር ቤት አላቸው። በቀጥታ ከምስራቅ ጎጃም እየወሰዱ ከደቡብ ጎንደር እየወሰዱ ዘግተውታል። ከቋሪት ከዚያ ጀግና ደጋዳሞት ጀግኖችን እያፈኑ ከሸበል በረንታ ሳይቀር የዚህን ግሩፕ የነሱን ግሩፕ የማይደግፍ ለምን ሸበል በረንታ ይሆን? ታፍኖ ሄደ። ሀቁን የሚቀናቀናቸው በሙሉ አስሯቸው፣ የሚያሰጓቸውን ደግሞ በጦርነት ላይ መጥቷቸው። ይሄ የትግሬዎች ሴራ ነው። በሙሉ ልክስክሶቻቸው ከጥቂቶች የፋኖ መሪዎች በቀር በአብዛኛው ልክስክሶች ናቸው። እከሌ ከከሌ የሚባል የለም። የአማራ ሕዝብ ልንገርህ፣ ለምን ከታችሁ ነው የሚደበቅ ሰው ይመስላል? እውነት እኮ ስለሆነ ውሸትና ስድድብ ሲሆነ ግጥም 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 ብሎ ይቺ መራር ሀቅ ናት። እንደ ግራዋ ትመራለች። ይቺ የፋኖ መሪም ከታች እያዩዋችሁ ነው። እንደ ግራዋ የሚመር ነገር ነው። የአዲስ አበባ ቢሊዮነሮች የአማራ ሀብታሞች ይመጣላቸዋል። ምን ያህል ገንዘብ ለነዝናቡ ለሌሎች ለነዘመን እንዳስገባችሁ በሙሉ መረጃውን አምጥቼ ዘረግፈዋል። የአማራን ትግል የገደላችሁት እናንተ ናችሁ። ገሚሶቻችሁ ለአብይ ይሰራላችሁ፣ ገሚሶቻችሁ ለወያኔ እየሰራችሁ ትግሉ ከክልል ውስጥ እንዳይወጣ
አማራ ትምህርት እንዳይማር፣ አማራ ማዳበሪያ እንዳያገኝ፣ አማራ እንዳያመርት፣ አማራ መሰረተ ልማቱ እንዲጠፋ ያደረጋችሁት ራሳችሁ የአማራ ቢሊዮነሮች ናችሁ። ትግሉን የጠለፋችሁም አላችሁ። እንመጣበታለን። አንተ በጭባጫ የአማራ ሀብታም በጠቅላላ አዲስ አበባ ውስጥ የተቀመጠ በሙሉ መረጃ ለፋኖ እንዴት አድርገህ ገንዘብ ስትልክ እንደነበር የባንክ በኩል መረጃዎችን ቁጭ አደርግልሃለሁ። አለቃችሁም ጠብቁ። አንበጭባጫው ትግሉ የገደላችሁ እናንተ ናችሁ። የፋኖ መሪዎች የተባሉ እስካሁን ከተዋጊው ፋኖና ከአማራ ህዝብ በተለየ ፍላጎት ተደብቀው ከወያኔ ሻቢያ ጋር ሲሰሩ ነበሩ። አሁንም ውሸታቸው ነው። አላቆሙ። ህዝቡ እንደሚያጠፋቸው ስለሚያውቁ ነው። እኛንም ለማብረድ ይበጣሉ። አውቀው ነው። አላቆሙም። ከወያኔ ሻቢያ ጋር መስራት ካቆማችሁ ዘመነ ካሴ ከአስመራ ሊወጣ ይገባል። መቼውንም ዘመነ አይወጣም። አስረግጬ እነግርሃለሁ። ማንን ነው? እኔን ነው። አንድ ፊደል የቆጠረ የአማራይቱ ልጅ ታታለ እያንዳንድ አስረግጬ ምነግርህ አውቄ ነው። የአማራ ትግል በስፋት እንዳይፈርስ ነው። ውሸታችሁን ነው። ከትግሬ ጋር አንሰራም እያላችሁ እኛን በሚዲያ ላይ ለማሳሳት ነው የምትመጡት። አውቃችሁ ነው። ተደብቃችሁ ህዝቡ ስለተፋችሁ፣ ህዝቡ ስለሚያጠፋችሁ፣ ስለሚያሳድዳችሁ የፋኖ መሪ የተባላችሁ እስካሁን ከትግሬና ሻቢያ ጋር ቂጣችሁን ገጥማችሁ እየሰራችሁ ነው። ከአማራ ህዝብ ፍላጎት ውጭ ትገናኛላችሁ። ማሳያ የዘመነ ካሴ ነው። ከአስመራ ይውጣና ሲጎጃም ይግባ። አይመጣም። ሐቁ ይሄ ነው። ሐቁን ደግሞ እየመሰከር ህዝባችን ጎን እንቆማለን። ልታጠፋ ትችላለህ፣ በመርዝ በጥይት ገንዘብ ስላላችሁ ልታጠፉ ይችላለን። እኔ ግን እንኳን ልፈራህ እያንዳንድህ ገና ቀጥልበታለሁ። ገና ይቺ ቀላል ፖለቲካ ነው። እበታትናለሁ፣ እመጣበታለሁ። ገና ማንም ሰው እኔን ያታለኝ። አስረግጬ የምነግርህ ከወያኔ ጋር እስካሁን አላቆማችሁ። አውቃችሁ ነው እኛን በሶሻል ሚዲያ ለማታለል እንድንደግፋችሁ እስካሁን የምናየው ሳይን ግን ዘመነ አስመራ ውስጥ ነው ያለው። That's I'm telling you guys. ዘመነ is not in Goja. He's not South Sudan. ዘመነ living in አስመራ። ሐቁ ነው። ዝናቡ ከአስመራ ወጥቶ መቀሌ ነበር። ከመቀሌ ሲመለስ በሶስተኛው ቀኑ ነው ማርሸት ነው ያሰበው። ውሸት ነው። working with ደብረጽዮን። እያንዳንዳችሁ ራስ በራሳቸውን አፈሙዝ እየተማዘዛችሁ አይቀርላችሁ። የአማራ ደም፣ የገበሬው ደም፣ የድሮን እልቂት፣ ረሃቡ፣ መናቁ አማራ ክርስቲያን ስለሆነ እስላም ስለሆነ አላህ እግዚአብሔር አንድ ነው። ሰማው፣ ተበታተ የዕለት እንጀራ ያጣ አማራ ደም ፈረደባችሁ። እንደ ዝናቡ አንዱን መጣሰርክ የማይነካ ነካህ። አሁን ተፈረካክሰህ የጎጃም ፋናውን ምስራቅና ምስራቅ ምዕራብ ጎጃም እየተፈላለገ ገና ቂጥንት በጥይት ትተኳኮሳለህ። አይቀርልን። የአማራ ህዝብ ክርስቶስ አልፋና ኦሜጋ በታተናችሁ። ያ ጭቁን ህዝብ፣ ያ ምስኪን፣ ያ የሚታረድ፣ ያ ወሎዬ አይሻነኝ አማራ አልሆንም እያለች የቀጫት ህፃን የአማራ ልጅ ቤት አማራ ፈረደባችሁ። አላህ ዘቅዝቋየ ያ ያል እግዚአብሔር ኤልሻዳይ ስለሆነ ያ ያል እያልኩ ነው። ኢየሱስ ክርስቶስ አላህና እግዚአብሔር አንድ ነው። ደርዝዋን ጋር ራሳችን የምናመጣው እግዚአብሔር አንድ ነው። ይመለከታል። እግዚአብሔር አላህ እያየ ነበር። የብዙ ወሎዮች የንጹሃን ደሞች እንደ አባይ ጅረት ፈሰሰ። ወለጋ ላይ አለቀስንኛ። ወሎየው ግን አንበሳ እየዋረደ ለነዘገየ ቀጠለ እየዘፈነ አለቀስ። ጥቁር ኮፍያ፣ ጥቁር ቲሸርት፣ ጥቁር ጫማ፣ ጥቁር ፓንት ሳይቀር ቀየረ። ጥቁር ሰዓት አድርጌያለሁ። ደብሮኝ ነጣ ያለ ወይም ደግሞ ላለማድረግ ጥቁር የሀዘን መግለጫ ሆኖ ስለተሰማኝና ያረካኛል ብዬ ስላሰብኩ ለረጅም ጊዜ ጥቁር አረግ ነበር። እናንተ አይገባችሁ። በቀስት መተከል ላይ ያቺ
እህቴ ያቺ እናቴ ከነ ልጇ በጥጋበኛ የኦነግ የኦሮሞ ጽንፈኞች በትግሬዎች መሪነት ሲጨፈጨፍ በአብይ ላይ አመፅ ተነስቶ እንዲባረርላቸው ያን ሲያደርጉ የነበረው አላህ ተመለከታ። ያን አልፋና ኦሜጋ ኢየሱስ የምታመልከው ክርስቲያኖች ወለጋ ላይ ጨፈጨፋችሁት። ክርስቲያኖች ሙስሊሞች አሩሲ ላይ ያለ አግባብ አካላችሁ በመጥረቢያ ተከተከታችሁ። አማራዎች ደማችሁ ጸባዖት ደረሰ። አልፋና ኦሜጋ አይን እግዚአብሔር አይኑ ይመለከታል። ወደ ልጆቹ ተመለከተ። ጽዋው ሞላ። በአማራ ላይ የተደረገው ግፍ፣ በወሎየው ላይ በተለይ የተደረገው ግፍ፣ በቤት አማራ ህዝብ ላይ የተደረገው የዘር ጭፍጨፋ በበርባን ያልታየ በጀርመን ናዚዎች ያልተደረገ የወሎ የቤት አማራ ስጋ ተከትፎ በፓውንድ ተከፋፈሉት። በኪሎ ሲከፋፈሉ ጉምዞች ተመለከተ። በእጆቻቸው ታምቡር መቱበት። እግዚአብሔር አየ። ቀና አምላክ ነው። ዛሬ ዱባይ ላይ እየተበታተናችሁ ትግሉን ያጠለፋችሁ ፊታችሁን ደብቃችሁ የፋኖ መሪዎችን ሴት እያቀረባችሁ ፎቶ ትላላኩ ነበር። ዛሬ ራስ ስታጣሉ የዝናቡን ወሸላውን አውጥቶ ምላሱ እንዲተክሎ አመጣ። ይሄ ነው ስታረጉ የነበራችሁ። በዘራችሁ ደግሞ ትግሬ ስለነበራችሁ የወሎ ህዝብ በጣም ማይረሳ እኮ ጭፍጨፋ ነው። በዓለም ላይ እኮ ትልቁ የዘር ጭፍጨፋ እኮ የወሎ አማራ ላይ የተደረገ ጭካኔ በተሞላበት ጭፍጨፋ አንረሳው ነው። ቂጧን አዝላ ይቺ ሩዝ ቀቃይ ብዘል ስላልተማረች ከትምህርቱ ይችላል። እኛ ግን የተማርና የአማራ ልጆች አንረሳው። ወሎ ጎጃምኛ እናውቅ የቦታ ስም አማራን ጨፍጭፋቸው ፋኖ አስጨፍጭፋል። ራሱ አንተ ራስ ጨፍጭፋል። አድማ በታይ ጋር ማታ ማታ መገናኘትና ልክ አብይ እንዳደረገው ኦነግ ሆኖ ስልጣን እንደነጠቀው የአማራን ክልል መንጠቅ ሲችል አድማ በታይ ከፋኖ ፋኖ ከአድማ በታይ ምንሻ ከፋኖ ፋኖ ከቀመር ጋር አማራን በጭካኔ እየተገዳደላችሁ ትግሉን ገደላችሁት። የአብይን ጦር ደግሞ ቁርጥ ጋብዘህ ቋንጣ ጠብሰህ ጠላ ሰጠህ ጠጅ አጠጥተህ የገበሬውን ነጭ እንጀራ በኃይል አምጣ እያልክ ትሸኘዋለህ። ካዲዎች ወያኔ እኮ ሁለት ጊዜ መጥቶ ወሎን በሙሉ ያወደሙ። አብይ አውቆ ሳይጠፋ ጠፋን ብሎ አማራን እስከ ደብረ ብርሃን መጥተው እንዲያጠፉት በሙሉ ወሎ ተጨፈጨፈ። ወጣቱ የወልዲያ ወጣት ጊዜ የለውም የተባለ እኮ ያኔ ነው። ተነስ ሲባል ተጨፈጨፈ። መከተ ያ ጀግና ህዝብ። በአንድ ላይ ፋኖ መሪ ደግሞ አጋጠሙ። ከትግሬ ጋር እንሰራለን የሚል እንደነ ተፈራ ማሞ ያለው ሄኖክ የተባለ ብዙ ናቸው። አሁን ዛሬ ግን እያየን ያለ ነው። ዛሬ አገዛዙ የአብይ አህመድ ወታደር ሰብል አቃጠለ እያሉ ዜና የሚሰሩ እንደነ አንከር ሚዲያ ውሸት ነው። የአብይ ጦር እህል አቃጥሎ ያውቅ። የኦሮሞ ጦር ውሸት ነው። የገበሬ እህል አንድም ቀን አቃጥሎ አያውቅም። በአብይ ጦር የመጡ ትግሬዎች ከነ ደብረ ጽዮን ጋር በተለየ ሳተላይት ስልክ የሚገናኙ ወደ አማራ ክልል ሲሄዱ ተበቀሏቸው እየተባለ ሰሜነኛ ጽምዶ ብለው የመጡ ትግሬዎች ናቸው። የአብይ ጦር አቃጠለው በሚል ኦሮሞ አቃጠለን በሚል ኦሮሞና አማራ ትልቁ ህዝብ እንዲጨፋጨፍ አስታራቂ መስለው እነሱ ወደ ቤተ መንግስት ባስገቡት ቲዲኤፍ አማካኝነት ህዝባዊ አመፅ ለማድረግ የገበሬው እህል ተቃጠለ ሲል አማራ እንዲተኮስ የገበሬው ጎተራ ሲፈርስ ሲያይ ሲነድ ሲያይ የአማራ ከተሜ ለምንድን ነው ማንነሳ ብሎ በአብይ ላይ እንዲነሳ። አብይ ጠላት እኮ ነው ይታወቅ። ወንጀለኛ ባይሲ ፍርድ ቤት እናቀርቡ አልነቀው። ዛሬ ግን ህዝባዊ አመፅ የሚቀሰቅሱ ትግሬዎች ናቸው። ጽምዶ ሰሜነኛ የሚባለው ጎጃም ውስጥ ዳሞት ውስጥ አለልህ ከዝናቡ ጋር ሞጣ ውስጥ አለላቸው። ወታደሮቻቸውን አስገብተው ጡት የቆረጡ እነሱ ናቸው ከፋኖች ጋር። አማራ ገበሬ እንዲነሳ የገበሬ ልጆች 4 ሴቶች በ4ቱ ክፍለ ሀገር በአንድ ቀን ሁለት ጡታቸው ተቆረጡ። እንዴት አይነት መንግስት ነው? ኦሮሞ ጨካኝ ነው።
አብይ ጨካኝ ነው ተብሎ ተነስቶ ህዝባዊ አመፅ ተደርጎ ትግሬዎች ከፋኖ ቀድመው 4 ኪሎን ተመልሰው እንዲገቡ ሀቁን መጋለጥ አለበት። ጽምዶና ሰሜነኛ ብሎ በአማራ ፋኖ የገባው እና ከሃዲ ጨካኝ አማራ ፋኖች ናቸው ጡታቸውን የቆረጧቸው። ልክ ሀውዜን ላይ ደርግ መጣ ብለው የትግራይን ስላልተከተላቸው ወያኔዎች በቦምብ የትግራይን እናት እንዳስጨፈጨፉ ፋኖ የሚባል የተገዙ ለትግሬ የተሸጡ መሃይሞች ጥቂት ናቸው መሪዎቻቸው ሆነው ጡት እንዲቆረጥ አደረጉ። በጭካኔ እህቶቻቸውን ጡት ሸለቱት። ግን እኛ ስናጋልጥ የአማራ ታላቅ ስለነበር አመፅ አላነሳ። አሁን አማራ ነቅቷል። አመፅ ቢነሳ ያልተዘጋጀው ፋኖ ሜዳ ላይ እንደሚበተን አውቋል አማራ። በፍጹም ትግሬዎች ደግሞ በዚህ ክረምት አያሳልፉትም። ጦርነት ይከፍታሉ። ሆን ብለው አመፅ አዲስ አበባ ውስጥ ሊነሳ እየሰሩ ነው። አመፅ ከተነሳ ፋኖ አይገባም። ፋኖ አባይንም አይሻገርም። 100,000 በላይ ቲዲኤፍ አዘጋጅተዋል። 4 ኪሎን መልሰው የሚይዙት ትግሬዎች ናቸው። ኦሮሞ አብይ የሚለው አውቀው ትግሬዎች ናቸው። ሻዕቢያ ወያኔዎች ናቸው። ህዝባዊ አመፅ ሲነሳ ይሄ ማራገቢያ ዘዋሪ ወይ ይገደላል ወይ ያመልጣል። ያኔ ይሄ ደደብ አማራ ሲወጋ በራሱ እየተዋጋ እነሱ 4 ኪሎን ቀድመው ይዙታል። ሲመጡም አማራ መስለው ይመጡ። ለምን? ቅጥረኛ የፋኖ መሪዎችን በገንዘብ በቢሊዮን ዶላር ይዟቸዋል። አሁን እኮ የአማራ ሀብታሞች ብቻ አይደለም፣ የገበሬው ቀረጥ፣ የመኪናው ቀረጥ፣ የመንግስት ሰራተኛው አይደለም። ከህዋት ፈሰስ የሚደረገው ለነዝናቡ፣ ለነምሬ፣ ለነዘመነ ሲደረገው የነበረው ገንዘብ ከባድ። ይሄ ገንዘብ ወደ ተራው ፋኖ አልሄድም። የአማራን ህዝብ ማጥፊያ ነው የሆነው። ሴት መመልመያ ነው የሆነው። ከአሜሪካን ሀገር ከአውሮፕላን እንደወረደች ከውስኪ ነው የምትገዛው። ቀጥታ ጠቦት በግ ይወርድለታል። ጫካ አልጋ ተዘጋጅቶ ጫካ ውስጥ አልጋ አለ። ፋኖች እንዲህ የሚያረጉ ባለጌ ፋኖ መሪና ፋኖች አሉ። ይሄው የዝናቡ ፎቶ ወጣለሁ። ዘገየ ልኳታል፣ አወጣቸው። ነገ ደግሞ የዘመነ ይወጣል። ዘመነ ሲያፈነግጥ ከትግሬ ያወጡበታል። ያስረስ ደርሶኛል። ያስረስን ደግሞ የዝናቡ ደጋፊ ነው ያወጣው። አየው፣ አረብ ሀገር የተቀመጠ ያስረስ ደጋፊ፣ የዝናቡ ደጋፊ ደግሞ ያስረስ ነው ያወጣው። ያስረስ ደጋፊ ደግሞ የዝናቡ ነው ያወጣ። እነዘገየ ይሄን ነው እየሆነ ያለው። ስለዚህ እነዚህ ግመል አጋጆችን፣ ሴተኛ ዳሪዎችን፣ ይሄ ፋኖ መሪ የሚባል ኮልኮሌዎችን አማራ መስማት የለብን። ዛሬ አማራ ልዳን ካለ አድማ በታኝና ፋኖች በጋራ ሰርቶ ክልሉ መያዝ። አብይ አህመድ እጅ ይቆረጣል። የአማራ ክልል በአማራ እጅ ከወደቀ፣ በፋኖ እጅ ከወደቀ፣ በአድማ በታይ በፋኖች አማራ ነን። አድማ በታይ ለአብይ የሚሰራ ነው። ምክንያቱም ወያኔ እንዳይመጣ ትናንትና 2 ጊዜ አገዳት ወያኔ እንዳትመጣ ለአብይ የሚታኮስ ነው። ፋኖ ማለት ደግሞ አንዳንዱ ከወያኔ ጋር ሆኖ አብይን ይጥላል የሚሉ ሁለታችሁም ስህተት ነው። መታገል ያለባችሁ በአማራ ነቁማችሁ ማታ ማታ ጠላችሁን ቆሏችሁ የበላችሁ ያላችሁን ነገር በመተማመን ልክ አብይ እንዳደረገው ሽመልስ እንዳደረገው የኦሮሞችን ስልጣን መንጠቅ ነው። ከዚህ ውጭ ፖለቲካ የለም። የአማራን ክልል ካልያዝን ወደ 4 ኪሎ አንሄድም። የአማራ ክልል እንደ ትግሬዎች በፋኖች መውደቅ አለበት። ይሄ ደግሞ የፋኖ መሪ ነን እየተባሉ ራሳቸውን ቆልለው ውስኪና ሴት ጎጃም ጫካ ላይ፣ ደቡብ ጎንደር ላይ፣ ሸዋና ወሎ ላይ ላስታ ላይ የሚመጣላቸው የፋኖ ሰዎች እነዚህ ሴተኛ ዳሪዎችን ከቅዳሜ ገበያ ጀምሮ ካላባረርን አንደኛ በዘራቸው ኦሮሞዎች ናቸው፣ ትግሬዎች ናቸው። እንደነዘገየ ያለው ማባረር። ከዚያ ውጭ ግን እኛ ሶሻል ሚዲያው እንደገደለው ለአማራ ህዝብ እንናገራለን። የአማራ ህዝብ ሆይ ስማኝ፣ የፋኖ መሪ አንተ ነህ ያድንን። ፋኖ ራሱ አንተ ነህ ያድንን። ፋኖ መሪ የለውም፣ ስትራቴጂው አልገባውም፣ መሪዎቹ ሽጠውታል። ስለዚህ አዲስ አመራር ፍጠው በየአካባቢያችሁ። እናንተ መሪዎች መሆን ያለባችሁ ራሳችሁ ፋኖች ናቸው። ታየኩ ዘመነ የትም ሊያደርሰው አልቻለም። አባይ ሊያሻግረው አልቻለም። ዝናቡ የትም ሊያደርሰው አልቻለም። አባይ ሊያሻግረው አልቻለም። ተፈራ ታየኩ ትግሬን አትነካብኝም ብሎ ነው የገባው። ወያኔ ከቦ ገልቦ ይገርፋል። አንተ ነህ እያነቃ ነው። ወያኔ ቂጡን ገርፈን የምናባረኛል። ብትገቡም በህዝባዊ አመፅ እኮ አማራ ታጥቋል፣ እናስረሳዋለን። ትግሬ ተመልሶ ቆላ ተንቤን እንደሚገባ ለኔቶ አሁን
አታለው ወደ 4 ኪሎ ቢመጡ ወደ ቆላ ተንቤን የሚልካቸው የታጠቀው አማራ አለ። አማራ ታጥቋል እያልኩ ከ40 ሚሊዮን ጠመንጃ በላይ በአማራ እጅ ገብቷል። ሁሉም የታጠቀም። ትግሬ ከዚህ በኋላ እኛን አይገዛንም። ወያኔ ሻዕቢያ አይገዛንም። ኤርትራ አይገዛንም። ኦሮሞ አይገዛንም። በቃልን እኮ ታያችሁ፣ ስልጣን ሰጠናችሁ። እኛማ ተቃውመናል። የአማራ ህዝብ አክብሮ አብይን አመጣው፣ ጨፈጨፈው፣ ገደለው፣ አፈናቀለው፣ ከአዲስ አበባ ነቀለው፣ ኦሮሞን ተካ። ስለዚህ ኦሮሞዎችን አንደግፍ፣ እናንተም እንድትገዙን አንፈቅድም። እነ መሳይ መኮንን ተቀምጠው ገንዘብ ነው የሚፈልጉት። ወያኔ ከፍላቸዋል። $25,000 በወር ከዩቲዩብ ያገኛል። እነ መሳይ መኮንን አገዛዙ የአብይ አህመድ ብልጽግና እህል እያቃጠለ ነው፣ ነዶ እያያያዘ ነው የሚሉ ውሸት ነው። የአብይ ጦር አላቃጠለም። ዓላማው ግን ፋኖን ለማሳሳት ነው፣ ህዝብ እንዳይደግፈው ነው። ትግሬዎች ናቸው ይህን የሚያደርጉት። የአብይ ጦር የሚባል እህል አቃጥሎ አያውቅም። ልንገረው ኦሮሞች